ሳምሰንግ ስልካችሁ ላይ ይሄን ነገር ማወቅ አለባችሁ። ብዙዎቻችን ስክሪናችንን በምንጠቀምበት ሰዓት ላይ ሁሉንም አፕሊኬሽኖች ለማግኘት እንደዚህ በማድረግ አናገኛቸውም። ስለዚህ ምንድነው ማድረግ ያለብን? ሌሎችን አፕሊኬሽኖች ለማግኘት የተቀሩትን አፕሊኬሽኖቻችንን ለማግኘት ስልካችንን ወደ ላይና ወደ ታች በማሳብ ነው እነዚህን ሁሉንም አፕሊኬሽኖቻችንን ማግኘት የምንችለው ማለት ነው። የስልካችሁን ስክሪን አንድ የመሃሉ ላይ ዝም ብላችሁ ጫን ታደርጋላችሁ። ጫን በምታደርጉበት ሰዓት ላይ እዚህ ታች ላይ የሴቲንግ ምልክት አለች። እሷን የሴቲንግ ምልክት ትነካላችሁ። እንደዚህ አይነት ጽሁፎች ሲመጡላችሁ እዚህ ጋር ሆም ስክሪን ሌአውት የምትል ታገኛላችሁ። እሷን አንድ ጊዜ ስትነኩ በዚህ አይነት መልኩ ይከፈትላችኋል። እነዚህ ሁለቱ ሴቲንጎች ሲመጡላችሁ የታችኛዋ ሴቲንግ ላይ አድርጋችሁ አፕላይ ትሉታላችሁ ማለት ነው። የታችኛው ሴቲንግ ላይ ካደረጋችሁ በኋላ እንደዚህ እቺን አፕላይ ታደርጓታላችሁ። እቺን አፕላይ በምታደርጉበት ሰዓት ላይ ከዚህ በኋላ ስልካችሁን እንደዚህ በማንሸራተት ብቻ ሌሎቻቸውን አፕሊኬሽኖቻችሁን ማግኘት ትችላላችሁ ማለት ነው። ግዴታ ወደ ላይ ሳብ ማድረግ አይጠበቅባችሁም። ዳይሬክት ቀጥታ ከመጀመሪያው ጀምራችሁ ሌሎቹን አፕሊኬሽኖች ለማግኘት እንደዚህ በማሽከርከር ብቻ ሁሉንም አፕሊኬሽኖቻችሁን ዳውንሎድ ያደረጋችኋቸውን እንደዚህ ታገኛላችሁ ማለት ነው።